በወደደሽ ፍቅረኛሽ ላይ የበለጠ ተናፋቂ ለመሆን ሁሌም እንዲያስብሽ ለማድረግ እነኚህን ሰዎች ብትተገብሪያቸው እጅግ በጣም ይጠቅሙሻል ማለት ነው። በፍቅር ላይ ስንሆን ስንነፋፈቅ እጅግ በጣም ደስ ይላል አይደል? አንዳንዴ ደግሞ መሰለቻቸት በመሃል እንዲፈጠር የምናደርግባቸውም ሁኔታዎች ይኖራሉ። ግን በዛሬው ሀሳቤ ላይ የማነሳልሽ የወደደሽ ፍቅረኛሽ የበለጠ ስላንቺ እንዲያስብ ወይም ደግሞ ተናፋቂ የሆነች የምትናፈቅ አይነት ሴት እንድትሆኚ እነኚህ ሀሳቦች እጅግ በጣም ይጠቅሙሻል ማለት ነው። የዛሬው ፕሮግራሜ የሚያተኩረው እህቴ ላይ ነው ማለት ነው። ብለሽ እስከ መጨረሻው ድረስ ከኔ ጋር እንድትሆኚ በአክብሮት ጋብዛለሁ ማለት ነው። ሰላም ጤና ይስጥልኝ ውድ የማርቲ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ከማልፍ ይሆናል። በመጀመሪያ ደረጃ እንግዲህ የወደደሽ ፍቅረኛሽ አንቺን እንዲናፍቅሽ በጉጉት የምታደርጊበት መንገድ ፍቅረኛሽ የሆነ መልእክት ልኮልሽ ወዲያው ሰፍ ብለሽ አይተሽ የምትመልሺ ከሆነ ጉጉቱን ትቀንሽበታለሽ ማለት ነው። በተለይ ደግሞ ይሄ ነገር የሚደጋገምና የሆነ ባህሪሽ የሚመስል አይነት ነገር ከታየ ያ ሰው ምንም ለሚልክልሽ ነገር ምን አስባ ትመልስልኛለች ብሎ እንኳን እንዳይገምት ነው የምታደርጊው። ምክንያቱም ያ ነገርሽ የተለመደ ስለሆነ ማለት ነው። እና በመጀመሪያ ደረጃ ባለሽ የፍቅር ግንኙነት ላይ ማድረግ ያለብሽ ለሚላክልሽ መልእክት ቶሎ ብለሽ መመለስ መቻል የለብሽም። ጊዜ አተሽ ነው ለማለት አይደለም፣ ግን አንዳንዴ የሚላክልንን መልእክቶች በደንብ ማገናዘብ መቻል አለብን እና ይሄን ነገር የላከልኝ ከምን አንግል ነው? አንዳንዴ ወንዶች የሚልኩትን መልእክት እኛ በእኛ እይታ ነው ነገሮችን የምናያቸው እና በስነ ልቦናም ወንድ ልጅ የሚያስበው መልእክት እና ሴት ልጅ የምትረዳበት አንድ ላይሆን ይችላል። ስለዚህ ረጋ ብለሽ አንቺ የተረዳሽበት የራስሽ እይታ ሊኖር ይችላል። እሱ ግን ይሄን ነገር እንዲያለው በምን አንግል ነው ምን አስቦ ነው የሚለውንም አይተሽ ቀስ ብለሽ ብትመልሺ የተሻለ ነው የሚሆነው ማለት ነው። እና አንቺ በዛ ውስጥ መልእክቱን አይተሽ በማሰላሰል ውስጥ ስትሆኚ ለላከልሽ መልእክት ምን አይነት ምላሽ ነው የምትሰጠኝ ብሎ በጉጉት እንዲከታተልሽ ማድረግ ትችያለሽ ማለት ነው። እና ይህ እጅግ በጣም ከምትናፈቂበት መንገድ አንዱ ነው ማለት ነው። እና የኔ እህት በእንደዚህ አይነት ሁኔታ ውስጥ በተለይ በርቀት ፍቅር ላይ ከሆነ ያለሽው ፍቅረኛሽ ቶሎ ብሎ ለሚልክልሽ ነገር ሰፍ ብለሽ ምንም ሳታገናዝቢ ላየሽው ነገር መልስ ከመመለስ ይልቅ አንዳንዴ የሆነ ነገሮችን ከመናገራችንም በጽሁፈትም ሀሳባችንን ከማጋራታችን በፊት ትንሽ ብናብላላው አሪፍ ነው ማለት ነው። እና ቶሎ ብለሽ መልእክት ባትመልሺ ትንሽ ብታረጋጊው እጅግ በጣም አሪፍ ነው ማለት ነው። ሌላኛውና ሁለተኛው ነገር በፍቅረኛሽ እንድትናፈቂ ወይም ደግሞ አላደል የሆነ በጉጉ የምትገኝ አይነት ሴት ለመሆን ሶሻል ሚዲያ አጠቃቀምሽን ኮንትሮል ማድረግ ነው። በዚህ ዘመን ላይ እንደምናየው ሰዎች ሀዘናቸውንም ደስታቸውንም ሁሉ ነገራቸውንም የሚበሉትን እንኳን ሳይቀር አንዳንድም ደግሞ ከዛ ከፍ ያለ ለእይታ እንኳን የሚደብር በሰውኛ ባህሪ ማድረግ አለብን ተብሎ የማይታሰቡ ነገሮች ሁሉ በተለይ አሁን ላይ ያየን ነው እና ያ እጅግ በጣም የሚደብር ነገር ነው። ስለዚህ አንቺ ብዙ ሚዲያ ላይ ባትገኚ በጣም መልካም ነው። መገኘትም እኮ አይነት አለው። አንዳንዴ በስራ ሁኔታሽ ወይም ደግሞ ሚዲያ ላይ ስራሽ ከሆነ ኦኬ ስራሽን ለመስራት ልትገኝ ትችላለሽ። ግን ይሄ በግል የሚያገኝሽን ወይም ደግሞ አላደል መልእክት በሁሉም ሚዲያ ላይ ከሚያገኝሽ ይልቅ የሆነ ሚዲያን ብቻ ወይም ዋትስአፕ ሊሆን ይችላል እዛ ቦታ ላይ ብቻ ብትገኝ የተሻለ ነው። ግን ከዛ በዘለለ የሆነ ጊዜውም ስላለሽ በቃ የሚዲያም ሰው ስለሆንሽ ኢንተርኔትም እጅሽ ላይ 24 ሰዓት ከሆነና በቃ 24 ሰዓት ላይ ኦን ነሽ ተብሎ ሁሉም ሚዲያ ላይ ኦን መሆን መቻል የለብሽም፣ ወይም ሁሉም አፕሊኬሽን ላይ ኦን ባትሆኚ ይመረጣል ማለት ነው። እና በሄደበት ሁሉ የሚያገኝሽ ከሆነ ምንም ስላንቺ የሚያጓጓው ነገር አይኖርም ማለት ነው። አገኘሽኝ አይደል? ስለዚህ ማድረግ ያለብሽ ሚዲያ አጠቃቀምሽን በስነ ስርዓትና በአግባቡ ልክ የሚዲያ ዋና ክሬት የተደረገበት እኮ አንደኛ ሰዎች ሀሳባቸውን፣ ግርምታቸውን፣ የተለያዩ ነገራቸውን በአግባቡ ሼር ሊያደርጉበት፣ ሊማማሩበት፣ የተለያዩ አዳዲስ ነገሮች ክሬት የሚደረጉበት፣ ቢዝነስም በብዙ ቢሊዮን ዶላር ቢዝነስም የሚዘዋወርበት፣ ብዙ ሰዎች ሀሳባቸውን፣ ፕሮዳክታቸውን፣ የተለያየ ነገር የሚሸጡበት ነው። ትልቅ መድረክ ነውና
ይህንን ሚዲያ በአግባቡ ብትጠቀሚው ለመዝናናትም ሆነ የምትዝናኝበትን መንገድ በመለየት አለ አይደለ ሲቻል መልካምና አስተማሪ የሆኑ ሀሳቦችን ኮንሱም ብታደርጊበት ለአንቺ ይጠቅምሻል። ካልሆነ ግን ያንቺ የሆነውን ነገር በሙሉ እንዳለ እያወጣሽ በቃ አለ አይደለ በከላይ ስላረገ አይቅርብኝ አይነት አመለካከት በሚዲያሽ ላይ ባትጫወቺ መልካም ነውና ወደ ሀሳቡ ስንመለስ ያ የፍቅር አጋራሽ ሁሉ ሚዲያ ላይ የሚያገኝሽ ከሆነ ሁሉ ነገርሽንም ደስታሽንም በቃ እያንዳንዱን ነገሮችን በሚዲያ የሚያይ ከሆነ ምንም ሊናፍቅሽ የሚያስችለው ነገር የለም ማለት ነውና ተናፋቂነትሽን ትንሽ ያዝ የሚያደርገው ፓርት ነው ማለት ነው። ምክንያቱም አንቺን ሳያወራ በፊት ስላንቺ ሁሉን ነገር ሚዲያሽ ላይ ገብቶ አይቶ በቃ ለመረዳት ቀላል ነው ስላንቺ ስላለሽበት ሁኔታ ማለት ነውና ሴቶች እዚህ ነገር ላይ ትኩረት ብናደርግ ተናፋቂነታችንን የበለጠ ይጨምረዋል ማለት ነው። ሌላኛው ነገር ደግሞ ወንድ ልጅ የሚማረክብሽ ወይም ደግሞ ወንድ ልጅ የበለጠ አለ አይደለ ተናፋቂ ሴት እንድትሆኝ የሚያደርግሽ በጨዋታ መካከል አሪፍ የሆነ ንግግር አዋቂ መሆን ነው። ማለት አዋቂ መሆን ማለት አንዳንዴ በተለይ በርቀት ፍቅር ላይ የሆንሽ እህቴ ከዛ ሰው ጋር ስትገናኝ ምን አይነት ነገር ነው የምታወሪው? ማለት አንዳንዴ ከአንቺና ከሱ ህይወት ጋር የማይገናኝ ሀሳቦች ብዙ ማውራት ያን ያህል ለህይወታችሁ ጥቅም የለውም ማለት ነውና ጊዜያችሁንም ነው ዌስት የምታደርጉት። ያ ሁሉ ነገር ከመፈጠሩ ወደ ዋናው ፖይንቱ ገብታችሁ ስለናንተ ስለውሎ ሊሆን ይችላል ስለውሎ መጠየቅ ለሱ ያለሽን ፍቅር ለሱ ያለሽን እንክብካቤ የምትገልጽበት መንገድ ነው። ውሎክ እንዴት ነበር? ስራ እንዴት ነበረ? እንደዚህ አይነት ነገሮችን ማውራት መልካም ነው። ከዛ ይልቅ ግን ዝም ብሎ ይሄ ውሃ የማያነሱ አይነት ከናንተ ህይወት ጋር ከጤናችሁ ጋር ከስራችሁ ጋር ከፊቸራችሁ ጋር የማይገናኝ እንቶ ፈንቶ የሆነ ወሬ ማውራት በዛ ደረጃ ጥቅም የለውም ጊዜያችሁን ከማባከን ውጪ ማለት ነው። ያ ወንድ ስላንቺ እንዲናፍቅሽ የሚያደርገው ስትገናኙ የምታወሪያቸውና የምታነሻቸው ሀሳቦች የበለጠ ሌላ ጊዜም ከአንቺ ጋር የሚገናኝበትን ሰዓት እና ከአንቺ አንደበቶች የሚወጡትን ሀሳቦች ለመስማት ይጓጓል ማለት ነውና ሴቶች እዚህ ነገር ላይ ትኩረት ብናደርግ እጅግ በጣም መልካም ነው። ተያይዞ ይሄ የመግባባት ሁኔታና በዛ መሀል የምታነሻቸው ፈገግታዎች ሊሆን ይችላሉ፣ የምታነሻቸው ቀልዶች ልጅ በወንድ በተለይ ባፈቀራት ወንድ ላይ ተናፋቂነቷን የሚጨምሩ ሀሳቦች ናቸው ማለት ነው። በመጨረሻው ደግሞ ያስኩልሽ የተረጋጋች ሴት መሆን ነው። የተረጋጋች ሴት መሆን ማለት ከሱ ጋር ስትሆኑ በምታወሩበት ሊሆን ይችላል፣ በተለያየ ሀሳቦች ላይ ስትነጋገሩ እሱን የምትሰሚ አይነት ሴት። መረጋጋት ስንል በብዙ መንገድ ይገለጻል። የሆነች እርግት ያለች አላደል በስሜት ብስል ያለች ነገሮችን የምትረዳ ወይም ደግሞ አንድ ላይ በምታወሩበት በምትግባቡበት ሰዓት እሱ የሚያወራውን ሀሳብ በመሃል ጠልቀሽ እንዲህ ነው ከማለት ይልቅ ብለሽ የምትሰሚው አይነት ሴት ስትሆኚ ነገም ትልልቅ ሀሳቦችን የግሉን ነገሮችንም ሊሆን ይችላል አንቺን ለማማከር ድፍረት ይኖረዋል ማለት ነውና አንዳንዴ በዚህ በፍቅር ግንኙነት ላይ ስንሆን ዝም ብለን እንካ ሰላምታ አይነት ንግግር ከሚሆን እሱ የሚያወራቸውን ሀሳቦች በደንብ ተረድተሽ ከዛም በኋላ ደግሞ ያንቺ ምላሽን በሚጠብቅበት ሰዓት እንደዛ አይነት ምላሽ ሲኖርሽ ሌላ ጊዜም የሚገጥሙትን እያንዳንዱ ነገሮች ላንቺ ለማውራት በጉጉት ይፈልጋል ማለት ነውና እኛ ሰዎች ደግሞ በባህሪያችን በፍቅር ግንኙነት ከተጣመርነው ሰው ጋር ብዙ ነገራችንን ህይወታችንን እስከ ወዲያኛው ነው አይደል አብረን የምንቀጥለው። ስለዚህ ደግሞ ያ ሰው የሚሰማን የሚያዳምጠን ሲሆን እጅግ በጣም ደስ ይላል ማለት ነው። በእነኚህ ነጥቦች ላይ ከሰራሽ በፍቅረኛሽ ለመናፈቅ በፍቅረኛሽ የበለጠ ትኩረትን ለማግኘት ይረዳሻል ማለት ነው። ጠቅለል ሳረግልሽ ወዲያው መልእክት ሲልክልሽ ወዲያው አለመመለስ፣ የላከውን መልእክት አሰላስለሽ ብትመልሺ የተመረጠ ነው የሚሆነው። እንዲሁም ደግሞ ማህበራዊ ሚዲያ አጠቃቀምሽን በአግባቡና በትክክለኛ መንገድ ቢሆን እጅግ በጣም የተሻለ ነው ማለት ነውና ወንዶች ብዙ ጊዜ የወደዷትን ሴት ከማናገራቸው በፊት ሚዲያሽ ላይ ነው ቼክ የሚያደርጉሽ ማለት ነውና በጣም የሚዲያ ሰው ባትሆኚ ሚዲያ ላይ ብዙ ባትገኝ እጅግ በጣም መልካም ነው። እንዲሁም ደግሞ በምታወሩበት ሰዓት ዶኝ የምታወሪውን ነገር
የሆነ አለ አይደለ ውሃ የሚያነሳ አይነት የሆነ አላማ ያለሽ እቅድ ያለሽ አለ አይደለ እንደዚህ አይነት ነገሮችን በሚያይበት ሰዓት እጅግ በጣም ተናፋቂነትሽን እንዲጨምረው ያደርገዋል ማለት ነው። የመጨረሻው ደግሞ የተረጋጋች ሴት፣ በስሜት የበሰለች እንዲሁም ደግሞ በምትገናኙበት በምታወሩበት ሰዓት ጣልቃ ማትገቢ የሰውንም ሀሳብ የምታስጨርሽ አይነት ሴት ስትሆኚ ከዛ ቀጥሎ ደግሞ ከአንቺ ጋር ጊዜ ለማሳለፍ በሌላ ቀን ጉጉት እንዲያድርበት ታደርጊዋለሽ ማለት ነው። በተለይ ይሄ በርቀት ፍቅር ላይ ላላችሁ ማለት ነው። አይሆፕ በዛሬው ፕሮግራሜም አሪፍ ሀሳብ እንዳገኛችሁበት፣ የእናንተንም ሀሳብ አስተያየት ብታሳውቁኝ ደስ ይለኛል። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንብት።